ሰላም ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ባላችሁበት ሁሉ ሰላማችሁ ይብዛልኝ። የሁለገብ ቱቶር የዩቲዩብ ቻናል ነው። እንግዲህ ሁልጊዜም የምትከታተሉት ቻናል ነው ማለት ነው እና በዚህ ትምህርት ያው እንግዲህ እንደሚታወቀው የአማርኛ ትምህርት ነው ከመስከረም ጀምሮ በተከታታይነት እየቀረበላችሁ ያሉት። ከዛ በፊት በነበሩት ጊዜያቶች የአማርኛ እንግሊዘኛ ነው በአብዛኛው እንግሊዘኛ በአማርኛ እንግሊዘኛን እያደረኩ ነው ሳቀርብላችሁ የነበረው። እንግዲህ ያው አማርኛዎች እንግዲህ ልባችሁ እስኪሞላ ድረስ መመገብ ትችላላችሁ እየቀረበላችሁ ነው እና አይምሯችሁ እስኪጠግብ እስኪበስል የልባችሁ እስኪደርስ ማለት ነውና በባለፈው የተማርነው አይ ቲንክ እስከ ገ ያሉትን ድረስ ይመስለኛል የገ ክፍል 1 ክፍል 2 እና ክፍል 3 ብለን ያንናቸው ለያይተን አይተናቸዋል። ዛሬ ደግሞ በተለየ ሁኔታ ይዤላችሁ የመጣሁት የጠ ዝርያዎችን ነው። ባለ 3 የመጀመሪያው የፊደል ዝርያ ጠ ሆኖ 3 እና 3 ብቻ ፊደላቶችን በማቀናጀት አንድ ቃል መመስረት አብዛኛው ማለት ብዛታቸው አጠቃላይ 30 ናቸው። ስለዚህ እነዚህን 30 ቃላቶች ባንክሮና በጽሞና ተከታተላችሁ ውጤታማ እንድትሆኑ ስል የሁል ጊዜም የጥብቅ ማሳሰቢያ እንደሆነ ታውቃላችሁ። አዲስ ከሆናችሁ ለቻናሉ ሰብስክራይብ በማድረግ ቻናሉን ጀምሩ። የነበራችሁት ደግሞ ሼር ማድረጋችሁንና ላይክ ማድረጋችሁን ምንጊዜም አትዘንጉ ለማለት እወዳለሁ። ቀጥታ ወደ ዕለቱ ትምህርት እንሄዳለን። እንጀምር ማለት ነው። የጠ ዝርያዎችን እስኪ እንይ ዛሬ። እሺ የመጀመሪያው ጠማኝ ትምህርት ጠማኝ ውሃ ጠማኝ ጠማኝ ከዛ ጠባብ ጠዋት እሺ ከዛ ጠቀሰ ጠበሰ በቆሎ ጠበሰ ሊሆን ይችላል እናንተ በሌላ እንዳትዞሩት። ጠበሰ ከዛ ጠመኔ እሺ ከዛ ጠይም እሺ ጠበቀ ጠረገ ጠገበ ጠጠር ጠቃሚ ጠየቀ ጠበቃ ጠንቅ ነው። ይሄ የሆነ የበሽታ ጠንቅ ነው እንላለን ብዙ ጊዜ። ከዛ ወደ ሁለተኛው ገጽ ስንመጣ ጠጣር ጠጣች ጠለቀ እሺ ጠማማ የተጣመመ ነገር ማለት ነው። በስድቡ እንዳትረዱት። ጠፍር ጠባሳ
ጠቆመ ጠፈር ጠብታ እሺ ጠጉር ጸጉር በሁለቱ ማለት ይቻላል። ባይዘይ ጠጉር ጠላት ጠጅ ኦኬ እዚህ ጋር ጠጅቱ ነው። ጠጅቱ ባለ 3 ጠጅቱ ጠረዘ ጭንቅላቱን ጠረዘ ሊሆን ይችላል። ጠለል ጠቦት እነዚህንና እንግዲህ መሰሎችን አይተናል ማለት ነው። ስለዚህ እነዚህን ያው ከጅማሬው እስከ ፍጻሜው በጽሞና ተከታተላችሁ እንድታዩ እንግዲህ ሁሉ ጊዜም ነው የምነግራችሁ። ከመጀመሪያው ከሀ ጀምሮ ስለተሰራ ባለ 2 ፊደል ሰርቻለሁ። ባለ 2 ፊደል ቃል ማለት ነው። ባለ 3 ሰርቻለሁ። ባለ 4 ባለ 5 እያለ አለ ማለት ነው እስከመጨረሻው። ስለዚህ ይሄንንና እስካሁን የተሰሩትን ቪዲዮዎች በእርግጠኝነት ካያችኋቸው በቃ አም ሹር በደንብ ፐርፌክት ትሆናላችሁ። ምናልባትም ተጨማሪ ገዛ ያስፈልገናል እንደው እየተንገዳገድን ነው ምናነብ ካላችሁ ደግሞ እኔ ያለውላችሁ እኔን መጠየቅ ትችላላችሁ፣ ማግኘት ትችላላችሁ እኔን ማለት ነው። በተለያዩ መንገዶች በቴሌግራምም በኢሞም በዋትስአፕም ባስፈልጋችሁ እኔን ማግኘት ትችላላችሁ። እንግዲህ ለዛሬ የነበረን ትምህርት ይሄን ይመስላል። ቀጣይ በሌላ ቪዲዮዎች እስክንገናኝ መልካም ቆይታ መልካም ትምህርት እንዲሆንላችሁ እመኛለሁ። ባይ ባይ። መልካም ትምህርት መልካም ጥናት። ቻው